የሰው ልጅ በዚህ ምድር ላይ ሲኖር እንዲኖር እንዲያሳካ እንዲያከናውን የተፈቀደለት ወይም የተሰጠው ነገር አለ። ያንን ነገር ፈልጎ የማግኘትና በዛ መንገድ ላይ መሄድ የራሱ ድርሻ ነው። ያንን ደግሞ የሚያደርግበት እግዚአብሔር የሰጠው መንገድ አለ። በየትኛው መንገድ ቢሄድ እንደሚሳካለትና ያንን ነገር ደግሞ በየትኛው መንገድ ሄዶ ማግኘት እንዳለበት እግዚአብሔር ራሱ አስቀምጧል። አንድ ሰው ከእግዚአብሔር ጋር ጥሩ ሪሌሽን እና ጥሩ ግንኙነት እስከሌለው ድረስ እግዚአብሔር ያሰበለትንና እንዲኖርለት ደግሞ እግዚአብሔር የሰጠውን ወይም የፈቀደውን ነገር ማወቅ አይችልም። እግዚአብሔር በየትኛው መንገድ መሄድ እንዳለበት በየትኛው ጎዳና መጓዝ እንዳለበት እንዲያሳውቀው አንድ ሰው ጥሩ መንገድ መሄድ እፈልጋለሁ፣ ነገ የማይጸጽተኝን ነገ ለምን እንደዚህ አደረኩኝ የማልልበትን መንገድ እፈልጋለሁ የሚል ሰው ካለ ከእግዚአብሔር ጋር ያለውን ግንኙነትና ሪሌሽኑን ጤናማ ማድረግ ነው። ይህን ስላችሁ ኮምፕሊትሊ የሆነን የሃይማኖትን ሰው ነው እየሳላችሁት ያላችሁት። በውስጣችሁ ግን እግዚአብሔርን መምሰል የሃይማኖት ሰው መሆን አይደለም። ቄስ መሆን፣ ወንጌላዊ፣ ፓስተር፣ ዲያቆን መሆን አይደለም። ከእግዚአብሔር ጋር መገናኘት ከእግዚአብሔር ጋር ጤናማ ሆኖ መቀጠል ማለት በየትኛውም ስፍራ በየትኛውም ቦታ በምንውልበት በምንንቀሳቀስበት በሃይማኖት ስፍራ ይሁን በስራ ቦታ በትምህርት ቦታ ሊሆን ይችላል። በየትኛውም ኤቭሪዌር እግዚአብሔርን መከተል እግዚአብሔርን መምሰል ማለት ነው። ከእግዚአብሔር ጋር ጤናማ ግንኙነት ማድረግ ማለት። ስለዚህ አንድ ሰው በሃይማኖት ስፍራ ጤናማ ግንኙነት ኖሮት በስራ ቦታ ላይ የተበላሸ ግንኙነት ካለው ይሄ ሰው ከእግዚአብሔር ጋር ጤናማ አይደለም ማለት ነው። አስመሳይ ነው ማለት ነው። በሃይማኖት ስፍራ ያስመስላል፣ በስራ ቦታ ሌላ ነው። በቤተሰብ ዘንድ ያስመስላል፣ በሃይማኖት ስፍራ ሌላ ነው። በትምህርት ቤት ሌላ ነው። ይሄ ማንነት የማስመሰል ማንነት ፌክ ማንነት ነው ይዘን ተሸክመን ያለ ነው ማለት ነው። ይሄ ማንነት ደግሞ ነገ ይገለናል፣ ይጥለናል። የማስመሰል መንፈስ በጣም ከባድ። ምንም ነገር ሳንሰራ እንዲሁ ብንኖር ይሻላል በማስመሰል ውስጥ ተውጠን ከምንኖር። እያንዳንዱ ሰው የራሱን መንገድ ነው መሄድ ያለ እንጂ የሰውን መንገድ መሄድ የለበት። ማስመሰል ማለት የራሱን መንገድ አስቀምጦ የሰውን መንገድ መጓዝ ማለት ነው። የራሱን ራዕይ የራሱን መክሊት ቀብሮ የሌላውን መክሊት መነገድ ማለት። እግዚአብሔር ደግሞ ለእያንዳንዳችን መክሊት አከፋፍሎ በየትኛው መክሊታችን ሄደን ነግደን ማትረፍ እንዳለብን እርሱ ራሱ አስቀምጧል። ደግሞ ማወቅ የምንችለው ራሱን ሰጪውን ነው እንጂ የትኛውን አይነት መክሊት ለነ እንዳስቀመጠልኝ ማወቅ የሚችለው በወሬ አይደለም፣ በጋጋታ አይደለም፣ ሰዎችን በማሳጀብ አይደለም። በዚህ ምድር ላይ ታሪክ ሰርተን እንድናልፍ ከመብላት ከመጠጣት ያለፈ ጫማ ከመቀየር ልብስ ከመቀየር ያለፈ ታሪክ ሰርተን እንድናልፍ ነው። አሻራ አሳርፈን እንድናልፍ ነው እግዚአብሔር ወደዚች ምድር ያመጣን። እንዲሁ ዝም ብለን የመጣን ሰዎች አይደለንም። ሁሌ የምናገረው ነገር ነው። ኖርማሊ ሰው የተባለ የትኛውም ፍጡር በየትኛውም ሃይማኖት ውስጥ ያለ ተጽዕኖ ፈጥሮ እንዲያልፍ ነው። ይሄም ማለት ደግሞ ለእግዚአብሔር ክብር ብቻ ኖሮ ማለፍ ማለት። እግዚአብሔር አንድን ሰው እንደፈለገ አድርጎ ተጠቅሞት ለክብሩ ሊያደርገው ይችላል። ያንን ጠንቅቀን ማወቅ ካልቻልን የራሳችንን ላይፍ አስቀምጠን የሰውን ላይፍ እንኖራለን ማለት። ከዛ በኋላ ራስን መፈለግ የሚባል ነገር አለ። ራስን መሆን የሚባል ነገር አለ። ማስመሰል ከዚህ ከ5 ዓመት በፊት ከ3 ከ2 ዓመት በፊት ጀምረን ከሆነ የሌላን ሰው ላይፍ ነው እየኖርን ያለ ነው ማለት። ስለዚህ አሁን በዚህ ሰዓትም ራስን መፈለግ ይቻላል። ራስን ፈልገ ስታገኘው ግን ዛሬ አይደለም የራስን ላይፍ የምትጀምረው። ትናንት ጥለ ከመጣህበት ነው አንስተ ማራመድ ማስኬድ የምትችለው። 2 ዓመት 3 4 ዓመት ሙሉ የሰውን ላይፍ ተሸክመ መተ ዛሬውኑ ነቅተህ የራሴን ላይፍ ላስቀጥል ማለት አትችልም። እንደገና ወደኋላ እነዛን የባከንካቸውን 4-5 ዓመታቶችን ወደኋላ ማለት መሄድ ይጠበቅብሃል። ያንን ከሄድክ በኋላ ነው የራስህን ላይፍ ፊገር አውት አድርገህ አምጥተህ የምታስቀጥለው እንጂ 5 ዓመት ሙሉ 6-7 ዓመት ሙሉ የሰው ላይፍ ኖረ ውለ እግዚአብሔር ምን ይለኛል ሳይሆን ሰው ምን ይለኛል ስትል ከርመ መተ ለምን እንደዚህ አልሆነልኝም፣ ለምን እግዚአብሔር እንደዚህ አላደረገኝም፣ ለምን ለኔ አልተሳካም፣ ለምንድነው ለኔ ማይሳካው ምለ የምታጉረመርም ከሆነ የባከንካቸው 4-5 ዓመታቶች ከኋላ ካሉ። ስለዚህ ሄደን እነዛን ዘመናቶችን ወደኋላ ሄድና
ከዛ ና፣ አለዚያ አይቻልም። ሾርት ከቶችን ብቻ ነው እየፈለግክ እድሜን የምታቃጥለው። ስለዚህ ዛሬውኑ ማስመሰል የጀመራችሁ ካላችሁ ምናልባት ይሄ የሚያጠቃው ወጣቶችን ነው። ያው አውቁ አይደሉም፣ ግን ግልጽ ያልሆነላቸው ነገር ስላለ ነው በዚህ ላይፍ ውስጥ የሚገቡት። ልባችን ማግኘት በፈለገው ነገር ላይ አተኩረን የምንሄድ ከሆነ ብዙ ስህተቶችን እንሰራለን፣ ብዙ እንስታለን። ከዛ ነው መቆጠብ ያለብን። የሰዎች ኗሪ አንሁን፣ የራሳችንን ላይፍ እንኑር። የራሳችንን ራሱ ላይፍ ለመኖር የበቃን ጊዜ አይደለም ያለ 60 70 ዓመት 50 ዓመትም እንደምንኖር አይታወቅም። 40 ዓመት ማክሲመም ነው 80 100 ዓመት። እዛ ከ40 ከ30 ዓመት ዛሬውንም ማለፍ እንችላለን። ዛሬ ግን ስናልፍ ምን አስቀምጠን ነው የምናልፍ? ነገ ይሄ ልጅ ይሄ ሰውዬ አስቀምጦ ያለፈው ነገር ቢባል፣ ተናግሮ ያለፈው ነገር ቢባል፣ ሰርቶ ያለፈው ነገር ቢባል የሰውን ራዕይና የሰውን ዓላማ ሰርተን ማለፋችን ነው ሰው የሚያስታወሰው ወይስ የራሳችንን አሻራ አሳርፈን አልፈናል ከሞላ ጎደል? እንደዚህ ስላችሁ በጣም ፋንሲ የሆነ ነገር ማድረግ አይደለም። ትልቅ የሆነ ነገር ቢውልድ አድርጎ ማለፍን አይደለም ያልኳችሁ ያለው። በውስጣችሁ የሚጮህ ጩኸት አለ ለእያንዳንዳችን። ያንን ጩኸት አውጥተን መኖር ያለብን እያንዳንዳችን። ሰው ምን ይለኛልን ሳይሆን እግዚአብሔር ምን ይለኛልን ነው መፍራት ያለን። እያንዳንዳችን ነገ በእግዚአብሔር ፍርድ ወንበር ፊት እንቀመጣለን፣ እንፋረዳለን። የዛን ጊዜ መልስ ሊሆነን የሚችል ነገር ነው መስራት፣ ሰርተን ማለፍ ያለብን። ሰው ዛሬ ተነስቶ አንተ እኮ እንደዚህ ለምን አታደርግም? ቤተሰቦች እኮ በዚህ መንገድ እየሄዱ መጥተዋል፣ እንደዚህ እየሰሩ መጥተዋል። በዚህ መንገድ ብትሄድ ይሳካልሃል፣ ይሆንልሃል። የያዝከውን ዓላማ እያወቁ እኮ ነው። እነ እገሌ ስለተሳካላቸው ብቻ አንተ ይሳካልሃል ማለት አይደለም። የራሲ የሆነ የስኬትህ መንገድ አለ። ያንን ነው ፍገር አውት አድርገህ መሄድ ያለብህ። በጣም ጥቂት ነገርም ጠብ አድርገህ እለፍ፣ ግን ካንተ የምትጠበቀው ነገር አድርግ። ዛሬ ያንን ስታደርግ ሰው ምንም ላይመስለው ይችላል። ቤተሰቦችህ ሊንቁህ ይችላሉ፣ ጓደኞችህ ሊስቁ ይችላል። ግን አንተ ዴዲኬትድ ሆነ ኮንሲስተንትሊ በያዝከው ዓላማ በእግዚአብሔር ፍቃድ ላይ ብቻ ተኩሬ ነው መሄድ ያለብን። የእግዚአብሔርም ወገኖች የምንባለው በዚህ ነው። የተጠራንበትን በማወቅና በመኖር የእግዚአብሔር ወገኖች መሆናችንን ፕሩቭ እናደርጋለን። በመድረክ ላይ ወጣችሁ የሰውን ፊት አይታችሁ ርዕስ የምትቀይሩ አሉ። ተዘጋጅታችሁበት የወጣችሁት ሌላ ርዕስ ነው። አሳሰበኝ ብላችሁ ርዕስ የምትቀይሩ ሰዎች፣ አገልጋዮች ተጠንቀቁ። አሳስቧችሁ ሳይሆን የሰውን ፊት አይታችሁ ነው መቀየርን ያሰብ። ከነቀድሞ ሲዘመር በምን አይነት ቦታ ላይ ነው ሰው አሜን እያለ የነበረው? ስጮህ የነበረው እንዴት ሲባል ነው? መሪው ምን ሲናገር ነው ስጮህ የነበረው ብላችሁ ያንን ካልኩሌሽን ሰርታችሁ ነው ርዕስ የምትቀይሩት እንጂ ሰምታችሁ አይደል። ስለዚህ በዚህ ላይ ተጠንቀቁ። እግዚአብሔር በጓዳ ለእናንተ ለብቻችሁ ከተናገረው በላይ እግዚአብሔር ሁለት ድምፅ የለው፣ አንድ ድምፅ ነው ያለው። ኦልሬዲ በጓዳ ያንን ስብከት ስትዘጋጅ የተናገረህ ድምፅ ትክክል ከሆነ ያንን በአንድ ደቂቃ በሁለት በሶስት ደቂቃ ውስጥ መልእክት ሊቀይር አይችልም። መንፈስ ቅዱስ አንድ ድምፅ ነው ያለው፣ አንድ መልእክት ነው ያለው። ያንን የሰጠህን መልእክት ደግሞ በአግባቡ ነው መፈጸም ማስተላለፍ ያለ። ሰው አሜን ይበል አይበል፣ ይጩህ አይጩህ፣ መፈጸም ያለብህ የሰውን አጀንዳ ሳይሆን የእግዚአብሔርን አጀንዳ ነው መፈጸም ያለ። እንደዚህ ካደረግን ውጤታማ እንሆናለን፣ ደግሞም ፍሬያማ እንሆናለን። ይሄን አድርጋችሁ ተግብራችሁ በታላቅ ቦታ እንገናኛለን። እግዚአብሔር ከእናንተ ጋር ይሁን። ተባረኩልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑ። ቻው።